ቆይ ግን እናንተ እንዴት በወንድ ትጣላላችሁ? እናቶ ሽመልስ የኔ ብቻ እንደሆኑ ያወቀች ልጠብሳችሁ ስትሞክር ዝም ልላት ነው? ኧረ እባክህ ትሰሚያለሽ? ሲጀመር እሳቸው እኔን ነው እንጂ የሚፈልጉት አንቺን አይደለም። እሺ እሳቸው የኔ ብቻ ናቸው፣ የኔ ብቻ። ኧረ እባክሽ እሱን እናያለን። እሺ የእሷ ሲሆን አንቺ እንዴት በሽማግሌ ከእሷ ጋር ትጣያለሽ? ለምን አልጣላም? እናትሽ እኮ ነች። አሁን ካየነው ጭውውት ምን ተማረክ? አያችሁ፣ እናትና ልጅ ሽማግሌ ዴት የሚያደርጉ ከሆነ እንደዚህ አይነት ግጭት በቤተሰብ ውስጥ ይፈጠራል። ስለዚህ እባካችሁ ልጆች እኩዮቻችሁን ዴት በማድረግ እኩዮቻቸውን ለእናቶቻችሁ ተውላቸው። ሰላም፣ ፕሌን አብራሪ እንፈልጋለን ብላችሁ ለጥፋችሁ ነበር። አሁን እንፈልጋለን። ከዚህ በፊት ምን ያህል በረራዎችን አድርጋል? 100 በላይ በረራዎችን አድርጌያለሁ። እሺ ምን ኤርላይንስ ላይ ነው ያበረርከው? ዊምቦል ቤቲንግ ላይ። ሄሎ ናማ ኩርናስ እንዴት ነው? አንተ ምን ሆነ ነው ቀብር ላይ ያላየሁ እንዴ? ማን ሞተ ደግሞ? እንዴ ማሞቱ ይለኛል እንዴ? ያ ታክሲ ረዳቱ ነው በላቸው። ወይኔ በእናትህ መኖር ነበረብኝ እንዴ። የሚገርም ቀብር አመለጠ። በእናትህ መኖር ነበረብኝ። እና እንዴት ነበር ብታይ ማለት ነው። ሹፌሩ በቃ አስነባን ነው የምልህ። እረፍት ልሰጠን መሰለህ። በቃ መንጭቀው በለኝ ሲል በቃ እኛ መነጨቅ ነው የምትይንም። በቃ አልቻልንም። እኔ ወርጄ ይሻገራለሁ አደባባዩን እንለፋቸው። ይሄ ትርፍ ሲጭኑ ያለውን አይነት ሞመንት በቃ በድራማዊ ሁኔታ ሲያለቅሰው ብታይ አልቻለም። በቃ ያ ተራ አስከባሪ ታክሲ አካባቢ የሚቆሙት ልጆች አልቻሉም። በቃ ቀወጥስ ነው የምልህ። ፍርፍር ተራ ሄደን እንብላ። በቃ የማይለው ነገር የለም። በቃ እንያዝበት በለኝ፣ የሉም በለኝ ወዳጄ። በቃ አልቻልንም ነው የምልህ። ሲያሳዝን ብታይ። በቃ ሰልስት አብረን እናመሻለን። በቃ ሰልስት እንሄድና እናመሻለን። መቼም ያ ሹፌር ካለ እንባችንን ጠርቀም አድርገን መሄድ ነው። ያስለቅሰናል። የምር አቤት። አንቺ ማማ ምንድን ነው? የክርስትና ወረቀት የማን ነው? የደመቁ ነው። ደመቁ ያ አይጎ። በቅድሚያ የማክበር ሰላምታችንን እያቀረብን የልጃችን የያሬድና የቅዱሴ መንታ ልጆቼ ክርስትና እሁድ ከቀኑ 6 ሰዓት ስለሆነ ከባለቤቱ ጋር ተገኝተው የደስታችን ተካፋይ እንዲሆኑ በአክብሮት ጠርተናል። አሁን ባል እንደሌለኝ እያወቀች ከባለቤቱ ጋር የምትለኝ አንቺ ገና ሳታገቢ እኔ ከኋላሽ ተወልጄ አግብቼ መንታ ልጆች ወለድኩ ብለሽ ማሸሞርሽ ነው እንጂ ጠፍተሽኝ አንቺ። እያት እንዴት እንደምታምር እሙዬ እንደ ቡላ ወቅት ፎይን ቀጠቀጣል። ሳበነሽ ነው እንዴ ይዞልሻል ነው ብለሽ ተገርባ ያበረ ሻይ ቡና እንደበላ ስልክ እንቀያየር። አንተ ምንድነው ሁሌ የምትነጂሽ? እቺ ማታት ምን እንዴት እንደምታምር ቤት ነች። ምን ሆነ ነው? እና ለምን ዘመድ አትሆንም? ምን ችግር አለው? አንተ ታደርሳለች እኮ ምንድነው ሁሌ ደደባት ማጣሪና ትዬ ዋናው መዘጎር ነው። ምንድነው አንተ ሁሌ የምታሽቀብጠው? ወንድ አይደለህ እንዴ? ይመች በቃ ሻውና ቶሎ እንሂድ። ማዘር ምሳ ጠርታናለች። ና ቶሎ እንሂድ። እናንተ ቤት? እኛ ቤት። አረ ማዘር እኔ እኮ ቆጭዋለሁ እኮ ልብስ ቀይሬ መጣሁሽ። አይሽ አሙዬ ተመለስ። የሰው ልጅ ረጋ ብሎ ቀስ ብሎ ይገባል። የተባረክ እንዴት ነህ? ሰላም ነህ? ሁሉ ሰላም? ቤተሰብ ምናምን እንዴት ነው? አልሐምዱሊላህ ረቢል ዓለሚን አርሃማን ረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን አሚን አለ እንጂ እዚህ እኔ ሬሳ እንዴት ነህ? ሰላም ነህ? መብላት ብቻ መብላት አንገደፍ ሀገራት መብላት ብቻ። እኔ አብሲት ጥይቃጥቢ ቤት ጠራርጌ እየመጣሁኝ እኮ አሁን አይደለ? እየሰማህ ነው አንተ ሬሳ እያየህ ነው አይደለ? ይኸው እኔ የተቸገርኩ እስኪ ውሰዱትና ወይ በ2 ኪሎ ፌጦ ወይ በውሻ ቀይሩኝ እስቲ። እኔ አልቻልኩም። በዚህ ላይ ተቃጠልኩኝ። የመካ ፕሌን አመልጦት በእግሩ ሄደ የተባልኩ ልጅ አንተ አይደለ? አንተ ሬሳ አንተ እርኩስ። እሺ እኔ እንዴት ምን ላድርገው እስቲ? በምን ይስተካከል ይሆን እስቲ? እኔ ግራ ገባኝ። ይኸው ፊት ስልክ ይጎረጉራል። የተረገመ ቤት ይደውላበት እኮ ነው ቤቲ። አሁን ይኸው በእኔ እያሳበበ ሴቶቹን እንትን እያለ ስልክ ቁጥር እየተቀበለ እንትን እያለ ነው። እኔማ ዛሬ ልጅ ና ልጄ ና ውድ በጣም ነው የምወድሽ። ምንድነው የሚያፈጣው? ምን ሆናል አባ? በጣም ተመላለስኩ እኮ በዚህ በኩል። አረ ምንም ዝም ብዬ ነው። ምንድነው እንኳን በጠባቂ እኮ ነው እዚህ ፓርክ መብቴ እኮ ነው። ማጣራት የለብኝም እንዴ? ምን ነገር ታረጋት እንዴ? መፍትሄ አንዴ አይቻልም እንደዚህ እዚህ አታደብርም። እና እኮ ስሜቱ እኮ አለን እኮ እዚህ ጋር ምን ሆነ ነው? ለዚህ ጋር አንተ ነገር በተረጋ ዘበኛው ማን ነው? በዚህ በኩል የተሰማሩ ዘበኛው ማን ነው ይባላል? እኔ ልጠይቅ ልከሰስ
ምን ማለት ነው አንተ? ኧረ በጣም ይደብራል። አንተ እዚህ እኛ እዚህ ጋር አይደለም እንዴ? አንተ ለራስ አይደብርህም? ቆይ ምን ጦይ ነው ፍቅር ያንቺ አይደብርሽም እንዴ? ይላመታናሽ ትቃጠል ልጅ ስናይፐር አለኝ ላመጣው እችላለሁ። ጥይትም አለኝ ልተኩስብህ ይችላል። ዘግተህ ሂሳቡን ውጣ። ፔንሲዮን አይደለም ይሄ ፔንሲዮን አይደለም ውጣ። አረ እንዴ ተው እሺ አቡሽ ተው። ምንድን ነው? አይ የተጫወትን ትንሽ መታክ እየመታክ ነው እንዴ? አልተቻለም እኮ የጎረምሳ። አይ ችግር የለውም እንዴ ተው ከያዝኩ ይኸው አለቅም። ተው አትማታ እንዴ ትልቅ ሰው ይመታል። ጠንክሯል። ተው በሉ እስኪ ተጫወቱ። ጎረቤት አንዲት ዕቃ ወስጄ መጣሁ። እሺ ተው አንተ ተው እምቢ ተው አልተው እሺ ሂድ ባለጌ ተው እምቢ አልተው ስነ ስርዓት እሺ ስነ ስርዓት ተው አልተው እምቢ ምንድን ነው? ምን ሆንክ? ወድቆ ነው። አይዞህ ናገርና ቀረቅጣለሁ። እሺ ወደቀ ደግሞ። አይዞህ ተነስ በቃ አይዞህ ቅንጬባ ነው ከዛ ማለት ነው ነፈስ በላይ ቀልድ ልገለኝ ነው እንዴ? ሲያስጠላ በመጣት ሰው ያስደስታል እንዴ? በቃ እሺ እናቴ እሺ ሰሚኛለሽ። ከዚህ በኋላ ዊኬንድ እና በዓል ቤተሰብ ጋር ማሳለፍ የለም። እንዴ ምንም ማለች አላለች። ይኸውልሽ የኔም እናት አማችሽ ነች። የኔም እናት ጋር እናሳልፋለን። እንዴ ምንድነው ሁሌ አሽሙር? ከእናትሽ ጋር ተመሳሳይ ቋንቋ ነው የምናወራው፣ ለአማርኛ ነው የምናወራው ሁለታችንም። በአንድ ሳምንት ከሳምንት በፊት እዚህ ቤት ነበርና አይደለ? በአንድ ሳምንት ውስጥ እንዴ ልጅ እኮ ይኸውልሽ 2 ዓመት ታስቦ 9 ወር ተረግዞ ይመጣ አካል እኮ ነው። በአንዴ ይወለዳል እንዴ? ባባስ ልጅ አልወለዳችሁ? አሬ ምስራች ታሰሙና ረወቀኝ። ምንድነው እሷ ታሳድግ ይመስል ልጅ የምትለው እንዴ? አባትሽስ ቢሆን እንዴ እሷ እኮ ለኛ አስባ ነው አይደል? ምንድነው የምታስበው? ከምን ከሺል ላይ እንዛዝላት በሳምንት ምንድነው? ፋዘርሽስ ቢሆን 3 ዓመት ሙሉ ተመሳሳይ ታሪክ። ከጋብቻችን ነው ካገባሁሽ 3 ዓመት ነው። እዚህ ቤት እመጣለሁ ነው እስቲ ልጅ ቁጭ በል። እንግዲህ በአብዮቱ ጊዜ ከኛ ሰፈር የተማርኩት ብቸኛው ምሁር እኔ ነበርኩ። በአብዮቱ ጊዜ እንደ ሀገር 60 ምሁር ነበራት ይቺ ሀገር። 60ውንም የበላችሁ ራሱ አብዮቷ ነች። የምን መቀደር ነው? እሳቸውን ቢሆን ወደ ሞት ነው ከዚህ በኋላ ምን አለ እውነት አውርተው ቢሞቱ። አንተ ቤተሰቦችን ሁሌ እንዳጣጣም እኔ አያገባኝም። ይኸውልሽ እንግዲህ ከዚህ በኋላ እኛ ማዘርጋ ነው የምናሳልፈው። ጨርሻለሁ። አረ ማዘርጋ እናሳልፍም። እኔ ለእናቴ ሁሌ ለፋሲካ ቃል ገብቼላታለሁ። ከሷጭ ሌላ ቃል ገብተሻል። እንግዲህ አሁን ካሁኑ ጠቅልልሽ ግቢ፣ እዚሁ ጾሙን ፍቺ፣ እዚሁ ፋሲካን ተቀበይ። ጨርስኩ ነኝ። ወንት ጠሪያታለሽ። አበራሽን በተለይ አንቺ የሽንት ጨርቅ እኮ ነው ስታጥብ የሰነበተችው። የሱ ወለታማ በምን እንደሚከፈል አበራሽ። የደመቁስ ደመቁ ደንቃራ ባሪያ እንዳጠሪያት አንቺ አጃ ውሃ ሚል አጃ መጣ እኮ ጎንፎዬን ድብና አርጋ በልታ ነው የሄደች። አፈር ትብላ ደግሞ መጣ ክርስትና ልትበላ አፈር በበላች እና ትቅር እንዳጠሪያት ነው የምልሽ። አንቺ እኮ ይኸውልሽ በሰው ድግስ ዘመድ የምታፈሪው ነገር አለሽ አንቺ። ነግሬሻለሁ። ቀንቡሽን ጥሪያት አንቺ። ያመጣችልኝ እኮ ቋንጣ ፍርፍር በሰው ገና በ15 ቀን እኮ ነው ከራስነት የወገቤ ቀና ብሎ እንደዚህ እያየሽኝ እሷን እንድጠሪያት ሲካል ጥራት እሷ አትመጣም። አንቺ የገንፎ ጠርቻት እኮ ልጆቿን ነው አስላብኝ የመጣች እሷ። እንዳት ነግሬሻለሁ። አንቺ ያልኩሽን ብቻ ነው መጠራት። አንቺ ወረኛ በይጀው ባለሱቅ ስኳር አለ እንዴ? ደም ግፊትስ ምንድነው? እንደ እንሽላሊት ሁሌ ግን ብለግም እንዴ። ለነገሩ ከዚህ ጋር ዞር ብትል የቤቱ ባለቤት ወጥቶ አጥሬ ነቀሉብኝ ነው የሚለንኛ። አንተ ሰውዬ ሰራ የለም ዝም በል እባክህ። ከዚህ ጋር ትንሽ ፈቀቅ ብትል በቆምክበት በቅርጽ የድሮ የግርግዳው ቀለም አለ። አሽዋ ግርፍ ብራዘር ወይ አረ ወላጅ አምጣ ተብዬ ነው። አትሄድልኝ? ወላጅ አምጣ ተብዬ ነው። የትምህርት ቤት እዚህ ሀብታም ፎሪቨር የሚባለው ትምህርት ቤት አታውቁም? የግል ነው የምትማሪው? የግል ነው የምማረው። ግን የግል መተማሪያ አመስም ይቅርታ አድርጊልኝ። ምን አደረገ ነው? በቃ ምን አስተማሪዋን እኮ ነው። እኔ ከጋብቻ በፊት ምንም ነገር አልፈጽምም አልኳት።
እሺ ልክ አይደለም እንዴ? አንተ እስቲ በእኔ ቦታ ሆነ መስከር እኔ ተማሪ አይደለም እንዴ? ሞትን ከጋብቻ በፊት በቃ እኔ ምንም ነገር አላደርግም አልኳት። ከዛ ለዳይሬክተሩ ሄደ ይሄ ልጅ በጣም አስቸግሯል ምናምን ብላ ታስባርሪ። አንቺ አስተማሪ ምን ሆነ ነው እንዴ? ዳይሬክተሩም ደግሞ ይወዳታል እሷ። በቃ ብዙን ተጠቅማ እኮ ነው። እሷ ደግሞ እኔ ነው የምትወደው። እኔ ደግሞ ልጅ ነው ወላጅ አምጣ ልኩ እንዴ? ለዚህ ወላጅ አምጣን። እሺ እኔ ተማሪ ነኝ። ምን ከጋብቻ ፊት አናደርግም ሰውቀቱ ምን እሺ። አሁን አትሄድልኝም አንተ? የፈለኩን ብር እሰጥሃለሁ እኮ። ብርማ ከሰጠሽኝ እንሄዳለን እሄዳለሁ። ስንት እኮ አለባበስህን መቀየር አለብህ። ያለኝ ልብስም ልግዛልህ። እሺ ደስ ይለኛል። እሺ ግን ነገም ትመጣለኛለህ። እኛ ጋር በሳምንት 3 ቀን ነው ወላጅ ተከታታይ የሚሄደው። ሁሌ ሳምንት ሙሉ እመጣለሁ እኮ። የምታደርበት ቤት ምናምን አለ? የለኝም። ኧረ እኔ ጎዳና ነኝ። ቤት ልከራይልህ። ቤትም እሺ እንትን አለ የቤት እቃዎች ምናምን ላሟላ አለ። ምንም የለኝም እኮም። ቤት የት የምታውቀው ቦታ አለ? ቤት መግዣ እኮ መተዛኔና ቤት እከራያለሁ። ለአለባበስን ትቀይራለህ፣ ፀጉርም አንተ ትቆርጣለህ። እሺ ይሄ ልጅ ደግሞ ብሬ ሊለኝ ነው። እቺ ነጽ ያረለችም እንዴ? ዛሬማ ብሬን እቀበላታለሁ። ወይ የስ ፊላዬ እኔ ወይ ፍልዬ እሰይ ልብህን ነው። አምቡላንስ እኔ አምቡላንስ ጥሪ። ኧረ ፍልዬ አይዞህ የሆነ ነገር ጥሪልኝ በእናትሽ እርዳታ። ወይ ፍልዬ ኧረ አምቡላንስ ጥሪ ልቤ። ፍሉካ ብርን ሳልሰጥ ገንዘብን ሳልሰጥ ሳልመልስልህ ፍሉካ አረው ወይኔ ብሩን ሳልሰጠው ወይኔ ገንዘቡን ሳልሰጠው ወይኔ ሎሚ ተራ ሎሚ አንተ ቲማቲም ነው አልኳል እንዴ? ሎሚ ሁሉ ልዘበኝ። ሰላም ናችሁ ልጆች? እዚህ ሰፈር ናችሁ እንዴ? እዚህ ሰፈር ናችሁ? በዚህ ዘመን ጎልያድ ቢኖር በጥጥር ሳይሆን ባንቹ በት ነበር የሚወድቀው ትላታለህ። ይኸውልህ አንድ ልጨምርልህ እዛው ላይ ማለት ነው። በዚህ ዘመን ንጉሥ ሰለሞን ቢኖር 800 ሚስቶችን በፍርድ ቤት ፈቶ አንቺ ለምን ያገባሽ ነበር ትላታለህ። ይኸውልህ አንድ ጨምርልህ እዛው ላይ ማለት ነው። ቀጥ ብለህ ትሄድና ይህን ውበት እያየሁ ብሞት እንኳን በሳምንቱ 2 ፈጣሪን አስፈቅጄ እየመጣሁ እጎበኝሽ ነበር ትላለህ። ይሄን ብለሃል ካልሰመጠች ደንቆሮን ጆሮዋን ትመራ። ሄሎ የኔ ቡማስቲካ፣ አንቺ ግን ተማሪ ነሽ ወዛደር? ቆንጆ ፎቶ አንሳኝ። አረ ችግር የለውም። እሺ ወይኔ ስታምር። ለጋርገም እሺ ወይኔ ትችላለህ። በጣም ነው የምታምረው። ወይኔ ቻንደኛለች እንዴ! ምንድነው? ስሄድ አገኘኋት፣ ስመለስም አገኘኋት። እንቆቅልሽ እስኪቀየር ድረስ ድንጋይ ላይ መቀመጥ። ይኸው እስቲ ቅያሱን ይኸው በስማችሁ ሊሰየም እኮ ነው እኮ። አንተ አሁን ለሽንት ብትነሳ ጥላ አይከተልም፣ ተመለሰ እንደምትመጣ ስለሚያውቅ ማለት ነው። አረ ድንጋዩን ፍተው መጀመሪያ በእናትህ። ተጽፋችሁ ነው እንደ እሱ ጋር ተነስተህ ራስን ለውጥ። ሁለት ቢላ እግር ሚሞሪ ብራ ሚሞሪ ነው። ሰላም አልሽ በለጡ። እንዴት ዋልክ ልጄ? እናቴ ስትልሽ ልጄ እንቁላል ፍርፍር ሰርቼ ትምህርት ቤት ተረፍዶበት ሱቅ ሲሄድ ማብራቴ ነው ዳቦ አልጋገርም ብለው መለሱት እና እንጀራ ላኪለት ጠዋት ስለመጋገር መልስልሻለሁ ቶሎ በይ በለሽልሽ። ወይ አስናቁ እንደው ጋገር ያለው ብላ ነው እንደው እስኪ ልይልና ያለው አንቺ በለጡ በል እንካ ልጄ ውሰድላት። ይኸው ይሄ ነው ያለው በልልኝ እኮ አይደለም እናቴ ያለችኝ እንጀራ ነው አይደለም እኮ ይኸው በመስኮት ትንሽ ፀሐይ መታ አድርጎ ደርቆ ነው እንጂ አሪፍ እንጀራ ተጋገሩ በኋላ ፍሪጅ ነው እንደሚያደርጉት እንዳለ እንደዚህ ደርቆ ያጼ ቴዎድሮስን ጋሻ መስሎ ልበላው ነው ልቆረጥመው። ምንድን ነው የምትለው? ይኸው እንጀራ አይደለ ያልከው? ጭራሽ ደግሞ ጥጋበኛ ነው። 6 ፓክ አለው እንጀራው እንዴ! ይሄ ለነገሩ አባቴ ራይድ ስለሆነ የሚሰራው ስኳርት ጎማ ያደርገዋል እንጂ
እኔ ይሄን መከላከያ ለደኔ ትምህርት ቤት እኮ ነው የምሄደው እኮ ካልፈለክ አምጣው እንጀራ አልክ አይደለ እንጀራ ተብለህ ተላክና አንጣው ካልፈለክ አይ እኔ እኮ እንትን ጋሽ ተባልኩ እንጀራ ነው የተባልኩት ይሄንን ቤት ወቅተው እንትን የእንጀራ ቡና ያፍሉበት ምን ይላል ሂርካዝ ና ብላ ማን ይበላል እንዴ ና ብላ ሽንኩር ሳይላጥ ይበላል እንዴ ማን ይበላል ነው አማ እናቴ ምን ሆናችሁ ነው ለትገለኝ ነው ጫውሬች ሰው በላል የሰራሁት ምግብ አልበላም ብሎ ነው እኔ መሰለኝ ማለት ነው ቆርጠሰርቼ እስኪ ወይኔ እናቴ አሁን ይሄ ለሰው ነው ለዶሮ ነው በኢየሱስ ጥሬ ፀጉርም አለ ሽንኩርት ከነፀጉሩ እናቴ ሽንኩርት ይከተፋል እንጂ ይታረዳል እንዴማ ፈለጠችው እንጂ ፈለጠችው ቲማቲም ሲከተፍ ነው ማቆ ገነዘችው እናቴ ልጄ አማስገብኝ እኔ ከአንቺ ጋር ልኑር እናቴ እኔ ትክክል ያለ ሽሮ አፍልቼልሃለሁ የአንቺን ሽሮ ጠጣለሁማ ያቦት ተለልትኝ ነው አባት ያሰጣሽ አንቺን ብትሆኚ እናትሽ ቤት ግቢ ይሄ ማላታይን ነው ምሰሪ ምግብ ማላታይን ነው መጥፊያሽ ነው የሚሆነው እማ ሽሮሽን ልጠጣ አበሩ አቤት እንዴት ዋልሽ እግዚአብሔር ይመስገን ለካ ድርኛን የምናበላ ሲነፋ ሳልሰማ እንጂ እንጀራ የሌለ ሆኖ ነው አውጭልኝማ ነገ ስጋግር መመልስልሽ እንዴ አንቺ ልጅሽ ቢያስቸግሬ ደግሞ አንቺ ደግሞ መጣሽብኝ ልጅሽ ቢቶኝ አረ በልጅን ሳትጥሪው የለኝም እንጀራ ለማንንም አልሰጥም እንጀራ እኔ እኮ ለማንም ባል ሰው የለውም አንቺ እናስ ቢሆን እኔ እኮ ለማንም ባል ሰው የለውም የለኝም ካልክ የለኝም ነው እንግዲህ እሺ ዘይቴን አምጪ ባለፈው ወጣውልሽ የምን ዘይት ባለፈው ወጣውልሽ አንቺ ለዚህ እንኩሮ እንጀራሽ እንደዚህ የሚያረግሽ ምንድነው አንቺ ዳጉሳ ለዚህ ጨረርቴሽ እንደዚህ የምትሆኛ አንቺ ያን ዘይት ከሰው ፊት ማይቀርብ እንጀራሽ ይዘሽ ደግሞ አንቺ ነውረኛ አንተ ለብልሽ ውጭልኛው ከቤት አይንሽ ውጣ ዘይቴን ካላመጣሽ አልወጣም ብቶች ይሻልሻል ዘይቴን ካላመጣሽ ገድየሽ ድርተኛው መጥቶ ይወልሽ እንጀራው ከዚህ እንዳይበላ አረ አምጪ ነው መልሽ ሲጥ እንዳላረግሽ ከየት ነው የምትመጣው እንዴ አንቺ አይደለሽ እንዴ በቀሉ ቤት የላክሽ እና 5 ደቂቃ እንዳትቆይ አላልኩህም ምን ሆንክ እንዴት ነው በ5 ደቂቃ በቀሉ ቤት ሄጄ የምመለሰው ማለት እንዴ የበቀሉ ቤት እኮ ወንዙን ተሻግሮ ነው ቢሆንስ ሰው 9 ሰዓት ወጥቶ 9 ከሩብ ይመለሳል እሺ ይቅርታ ግባ አሁን ተነስና ቤቱን አጽዳ እንዴ ምንድነው ቤት በቀን 4 ይጸዳል ቤት መጸዳት የለበትም እና 5ኛ ላጸዳ ነው አዎ አላጸዳም ምን አዎ እንኳን እኔ አይደለሁም ሰራተኛ ራሱ 5 ያጸዳል እንዴ አረ መልስ ና ምን ሰዓት እንደተለጠፈ አላውቅም እስኪ እሺ ይሄ ሜሜ ማለት ዲስኦርደር መች እንደጀመረ ነገር ቀኑን በእርግጠኝነት አላውቀውም ግን በጣም የቲክቶክ ሱሰኛ ነበርኩና የሆነ ቤዛ ለናትሽ አየው አይደለ ምን እንደነካው አላውቅም ይሄን ስልክ ተው ያልኩት ተለክፎ ቀረ እማዬ ስትመክረኝ በሰማ በጣም ደስ ይለኝ ነበር አሁን ከሰው ጋር መግባባት እንኳን አልቻልኩም የሆነ ዋሽ ወንድሜ ጤናውን አጥቷል ከዚህ በኋላ ወደ ድሮ ይመለሳል ብሎ ማሰብ ዘበት ነው ሁሉም ሰው ሲሰለቸኝና ጥሎኝ ሲሄድ አንድ ከጎኔ የነበረው ወንድሜ ነው ማለት ነው እሱ ባይኖር በጣም ተፈጥሮ ነው ወንድሜ አንድ ያለነው ጓደኛኛ ነንና እስኪሻለው ድረስ ከጎኑ ነው የምንሆነው ምን አቦ ኧረ በስመ አብ አላየሁሽም ፍቅሬ ሰላም ነው ሰላም ነኝ እንዴት ነህ ቀይ ልጅ ገብታለች አሁን ጥቁር የለበሰች ምን ሆነ ባለቤቷ ነኝ ቀይ ልጅ ገብታለች ወይ አሁን እኛ እዚህ ውሃ ከማጠጣት የበለጠ ስራችን ሚስጥር መጠበቅ ነው ምንም ማድረግ አልችልም ወንድሜ አይደለ አዎ እሺ አሁን ነው ኮንድ ጋር የገባችሁ በግተራ ጉርጓዱን ታውቃለህ ሁሌ እዛ ውስጥ ነው የሚገቡት የመጀመሪያቸው ነው ሁሌ ነዋሪ ፓርክ ከተመሰረተ ጀምሮ አሉ እነሱ ማታ ሲዘጋ 12 ሰዓት ይወጣሉ እኔ አላቅም ምን እንደሚያደርጉ ሁሌ ዊርድ ድምጽ ነው ሞተች እንዴ እስክል ድረስ እሰበው እንግዲህ ና ቆይና የሆነ ነገር ባረግ እጮሃለሁ ብለህ ያው ቀላቅዬ ነው አረኛ ያገባኝ ነው ሽርጤና ወጣው በዚሁ ነው የምወጣው በቃ እኔ እኮ ሰጠኸኝ እኮ የቀን ወጪ ሂዱ ነው ሶስተኛው ጉርጓድ ስር አሉ እንደ እባብ እየተንከባለሉ ይታያቸዋል እኔ ምንም ማድረግ አልችልም ሂድ እንግዲህ